አንድ ምንም የሌለው ድሃ ሰው ከ50 ሺህ በላይ ወላጅ አጥ ለሆኑ ህፃናት እርዳታ ማድረግ ችሏል ብንላችሁ አትደናገሩ። አረ ሰውየው ከዚህም በላይ ሆነዋል አድርገዋል። ዘ ፑረስት ሪች ማን የሚል መጠሪያ እስኪያገኙ ድረስ ለምስኪኖች ለተቸገሩና ቀል ላዘነበለባቸው ሁሉ ለመድረስ ጥረዋል። አብዱሰታር ኤድሂ ይባላሉ። ኤድሂ ትረስት የሚሰኝ የእርዳታ ተቋም መስርተው የብዙዎችን ህይወት ለመቀየር የሚያስችል ስራ እንዲሰራ ሰበብ ሆነዋል። በልጅነታቸው እናታቸው ፓራላይዝ ሆነው እሳቸውን መንከባከብ ግድ ነበረባቸው ኤድሂ ከዚያም በኋላ እድሜያቸውን ሁሉ ለድሆች በመስጠት እጅግ ብዙ ስራ ሰርተዋል። ከአንድ ልብስ ወዲያ የማይለብሱት ካቋቋሙት ፋውንዴሽን አጠገብ በሚገኝ አነስተኛ አፓርትመንት ውስጥ እየኖሩ የብዙዎችን ህይወት ለውጠዋል። ካቋቋሙት ፋውንዴሽን ሸራፋ ሳንቲም እንኳን ሳይነኩ እድሜያቸውን በበጎነት ጨርሰዋል። ድሃው ሀብታም የሚባሉት ለዛ ነው። ከ2016 ጀምሮ እጅግ እየተስፋፋ የመጣው ተቋሙ በፓኪስታን በርካታ ህይወቶችን መለወጥ ችሏል። በእርግጥ የተቋቋመው ከዚህ 10 ዓመታት ቀደሞ ነበረ። ከ1800 የሚልቁ ነፃ አምቡላንሶች ያለው ፋውንዴሽኑ በህክምና የቲም ህፃናትን በማሳደግ መጠለያ፣ የቀብር አገልግሎት፣ ትምህርት፣ የአደጋ ጊዜ እርዳታን ጨምሮ ብዙ ማህበራዊ ተግባራትን ማከናወን ችሏል። ከሀገራችን በመልካም ስራቸው የምትደነቁባቸውን ሰዎች ሜንሽን አድርጉ እስኪ። ታዲያ ኤዲ ፕላስን ፎሎ ማድረግ እንዳትረሱ።